ሐማስ ከአሜሪካ ጋር ባደረገው ቀጥተኛ ንግግር በምርኮ የያዘውን አሜሪካዊ ወታደር ለመልቀቅ መስማማቱን አስታወቀ። የፍልስጤሙ ሐማስ ከአሜሪካ ጋር ባደረገው ቀጥተኛ ንግግር በምርኮ የያዘውን አሜሪካዊ ወታደር ለመልቀቅ መስማማቱን የተናገሩት የቡድኑ ከፍተኛ አመራሩ ካሊል አልሃያ ናቸው። አልሃያ በሐማስ ስር በምርኮ የሚገኘውን አሜሪካዊ ወታደር ለመልቀቅ ዝግጁ መሆኑን የተናገሩት በትላንትናው ዕለት ነው። ይህ ውሳኔ የመጣው ደግሞ በኳታር፣ ቱርክና ግብጽ የተመራ ድርድር ከተካሄደ በኋላ መሆኑንም ገልጸዋል። ሐማስ ይህ እርምጃ በጋዛ የተኩስ አቁም ስምምነት ላይ ለመድረስ የሚደረጉ ጥረቶችን በመደገፍ የሰብአዊ እርዳታ አቅርቦቱ በአስቸኳይ እንዲቀጥል ካለው ፍላጎት በመነሳት መሆኑ ተገልጿል። አልሃያ የፍልስጤሙ ሐማስ ጥንቃቄ የታከለበት የተኩስ አቁም ድርድር በአፋጣኝ በመጀመር ከእስራኤል ጋር የመጨረሻና ዘላቂ ስምምነት ላይ በመድረስ የጋዛ ጦርነት እንዲቆም ከፍተኛ ፍላጎት አለው ብለዋል። የእስረኞች ልውውጥ በማድረግ አስተማማኝና ውጤታማ ስምምነት ላይ መደረስ እንዳለበትም እናምናለን ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኤዳር አሌክሳንደር የተባለው ምርኮኛ እንደሚለቀቅ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ትልቅ ዜና በማለት አረጋግጠው በበጎ እምነት የተወሰደ እርምጃ ሲሉ ጠርተውታል። የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ በበኩላቸው ኤዳር አሌክሳንደር ውስብስብና ብዙ ጊዜ የወሰደ ነው ሲሉ ከጠሩ ድርድር በኋላ እንደሚለቀቅ ገልጸዋል። አሌክሳንደር የሚለቀቅበትን ሂደት ለማመቻቸት በሐማስ እና በአደራዳሪዎቹ መካከል ሌላ ቀጣይ ስብሰባ ይደረጋል ተብሎ ተጠብቋል። ሐማስ ወታደሩን ለመልቀቅ በመስማማቱ ወደ ጋዛ ምንም አይነት የሰብአዊ እርዳታ እንዳይገባ ካገደች 70 ቀናት ያለፏት እስራኤል ወታደራዊ እንቅስቃሴዋን ለጊዜው የምትገታ ሲሆን የአየር ድብደባዎችንም ታቋርጣለች ተብሎ ይጠበቃል። ድርድሩን በቅርበት የሚከታተሉ ከፍተኛ የፍልስጤም ባለስልጣን ሐማስ አሜሪካዊውን ታጋች ለመልቀቅ መወሰኑን ይፋ ያደረገው ትራምፕ ወደ ቀጠናው ሲመጡ መልካም ገጽታን ለማሳየት በማለም ነው ሲል ቢቢሲ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ነገ ማክሰኞ መካከለኛው ምስራቅ እንደሚደርሱ ይጠበቃል። እስራኤል ቀድሞ የተደረሰውን የተኩስ አቁም በመጣስ በመጋቢት ወር የወታደራዊ እርምጃዋን ዳግም ከቀጠለች ወዲህ ብቻ 2720 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር መረጃ ያመለክታል። እስራኤል በጋዛ በከፈተችው ጦርነት ጥቅም ላይ ከዋሉት ቦምቦች ግማሽ ያህሉ በእኛ የቀረቡ ናቸው ሲሉ የአውሮፓ ህብረት የቀድሞ የውጭ ፖሊሲ ኃላፊ አጋለጡ። የቀድሞ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ይህን ያጋለጡት የአውሮፓ ህብረት በጋዛ በሚካሄደው የእስራኤል ወታደራዊ ዘመቻ ላይ እርምጃ ባለመወሰዱ በተቹበት መግለጫ ነው። ቦሬል ንግግሩን ያደረጉት በስፔን በተዘጋጀ የሽልማት መርሃ ግብር ላይ ነው። ኃላፊው አውሮፓ ከሁለተኛው የዓለም ጦርነት ወዲህ ትልቁን የዘር ፍጅት ዘመቻ እያስተናገደች መሆኑን በመግለጽ ዓላማው ፍልስጤማውያንን ከጨረሱ በኋላ የሽርሽር ስፍራ ለመፍጠር ነው ብለዋል። በጋዛ እየተፈጸመ የሚገኘውን የዘር ማጥፋት ወንጀል ነው ያሉት ቦሬል የአውሮፓ ህብረት የእስራኤል ድርጊትን ለመቃወምና ተጽዕኖ ለማሳደር የሚያስችል አቅም ቢኖረውም ይህን ለማድረግ አልቻለም ሲሉ ትችት መሰንዘራቸውን አናዶሉ ኤጀንሲ ዘግቧል። ቦሬል ከጋዛ ውጭ ያነሱት ጉዳይ ስለ አሜሪካው ፕሬዝዳንት ዶናልድ ትራምፕ እና ስለ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ነው። ለአውሮፓ ወጣት ይድረስ ባሉት አስተያየት በተቻለ ፍጥነት ፋይናንስ እና ወታደራዊ አቅምን ማዋሃድ ካልቻሉ የአመፅ ጌታ ባሏቸው ትራምፕ እና አምባገነን ሲሉ በጠሯቸው ፑቲን በተቀረጸው ዓለም ውስጥ የአውሮፓ ስልጣኔ ሲፈርስ ሊመለከቱ ይችላሉ ሲሉ ተደምጠዋል። ካሁን በኋላ የአውሮፓ ዋነኛ ተግዳሮት ውስጣዊ ሰላም አይደለም በማለት ከሌላው ዓለም ጋር የሚኖረው ግንኙነት የሚተዳደርበት መንገድ ከፍተኛ ተጽዕኖ እንደሚኖረው ጥቆማ መስጠታቸውን ዘገባው አመልክቷል።